ይህ የምስራች ድምፅ ነው። ዜና እናሰማለን። በቅድሚያ ርዕሰ ዜና። የእግዚአብሔር መልአክ ለመካኒቷ የማኑኤል ባለቤት መገለጥና ሳምሶን ፍቅር ወደቀ የሚሉ ዋና ዋና ዜናዎቻችን ናቸው። ከዜናዎቹ ጋር አለም ነኝ። ከዳን ወገን የጾርያ ሰው ለሆነች መካኒት የእግዚአብሔር መልአክ ተገለጠ ሲል መጽሐፉ ገልጾልናል። ለቅዱሱ መጽሐፍ ገለጻ የተገለጠው መልአክ የሚወለደው ልጅ ናዝራዊ ስለሆነ ከማዕፀን ጀምሮ ከሚያሰክር መጠጥ ከተወለደም በኋላ ከፀጉሩ ላይ ምላጭ እንዳይደርስ በማለት አስተዳደጉን አሳውቋቸዋል ሲል ዘግቦናል። ሳምሶንም ተወልዶ ካደገ እድሜው ለጋብቻ ከደረሰ በኋላ በፍልስጤማዊ ሴት ፍቅር ተጠመደ ሲል መጽሐፉ አስረድቶናል። እንደ መጽሐፉ ገለጻ ሳምሶን የወደደውን መንገድ በመጓዝ ረጅም ባይጓዝም ከዓመታት በኋላ በጋዛ ከተማ በደሊላ ፍቅር መያዙና ከደሊላ ጋር መንገድ መጀመሩን ዘግቦናል። ጀምረው መንገድ ረጅም ባያስኬደውም የደሊላ ንዝነዛ፣ የሳምሶን አለማስተዋል የሳምሶንን ጸጋ በአጭር በመቅጨት አይኖቹን ለጥፋት እሱንም ለሞት ጋርዶታል ሲል መጽሐፉ ዘግቦናል። መጨረሻም ማስጠንቀቂያ። ሳምሶን በደሊላ ማባበል ጸጋውን እንደተላጨ በመጽሐፈ መሳፍንት ከምዕራፍ 13 እስከ 16 እንደተዘገበው እኛም እግዚአብሔር በሕይወታችን ያስቀመጠውን ዓላማ በአጭር እንዳንቀጭ በማስተዋል እንመላለስ ስንል የዛሬውን በዚህ እናበቃለን። ስላዳመጣችሁ እናመሰግናለን። መልካም ቀን